ትንቅንቅ። ደራሲ አሳፍ ኃይሉ፣ ተራኪ ዮሐንስ ታደሰ፣ አዘጋጅ ወሰንየለህ ስለሺ። ክፍል 2። ክፍል 1 ያቆመው እዚህ ላይ ነበር። እኔን ያሳሰበኝ ጉዳይ ዶክተር ሙሀባ ያንተን ደህንነት ነው። የነገርከኝ ሁሉ እውነት ከሆነ ከአሁኑ ደቂቃ ጀምሮ በማንኛውም ሰዓት እኮ ልትያዝ ትችላለህ። ያንተ ያለ አስበዋል ይህን? ታዲያ ምንድን ነው የምትጠብቀው ዶክተር? ማለቴ እያለ ጭንቀት በተሞላ ምላሽ በሚሻ አስተያየት ዶክተር ሙሀባን ተመለከተው። እድሌን ጣፈንታዬን ነው የምጠብቀው መስፍን። አንድ ሰው ጉዞውን ሲጨርስ በስተመጨረሻ ከጣፈንታው ሌላ ምን ሊጠባበቅ ይችላል? አለው ዶክተር ሙሀባ። ክፍል 2 ከዚህ በታች ይቀጥላል። ጣፈንታን መጠባበቅ አልከው? እውነት ብለሃል ዶክተር፣ ግን እጣን ከመጠባበቅ ውጭም የሆነ መፍትሄ ይኖራል አይደል እንዴ? ሁሌ የነገርከኝ ታሪክ ሁሉ እኮ ያሳየኝ ይህንንም ነው። እሺ በእኔ በኩል የማደርገው ማናቸውም ነገር ካለ ንገረኝ። ለምን ህይወቴን መስጠት አይሆንም? ንገረኝ ብቻ አንተ ዶክተር፣ ከልቤ ነው የምልህ አለ መስፍን። አሁንም እንደ ቅድሙ በስሜት እንደተዋጠ ነው። ነገርኩህ እኮ መስፍን፣ እድላዊት አንተን ትፈልጋለች። አንተ በእድላዊት ያገኘኸውን ነገር ደግሞ ያላገኙ ሺህ እድላዊቶች አሉ። ሁሉም ያንተን መልካም ጤንነትና አስተሳሰብ ይፈልጋሉ እና ውለታ ለኔ በመክፈል ሳይሆን ቀሪ ህይወትህን ለሌሎችን በመታደግ የሌሎችን ተስፋ በማለምለም እንድታሳልፈው ነው የኔ ፍላጎት። ፔይ ፎርዋርድ። ለኔና ለጓደኞቼ ሳይሆን ለሌሎች፣ ለልጅህ፣ ለህዝብህ፣ ለሀገርህ፣ በመንገድህ ለምታገኘው ሁሉ የሰዎችን ደስታ ፍጠርበት። የእኛን ውለታ መመለስ ከፈለክ። አሁን ግን ምንም አንተን የሚያሳስብ ነገር የለም አልኩ፣ እመነኝ አለው ዶክተር ሙሀባ ረገጥ ጫን ባለ አነጋገር። የአየር መንገዱ ክላሲካል አሁንም ጫጫታውን ሰንጥቆ ይንቆረቆራል። የሐሳብ ማጀቢያ እንጉርጉሮ ይመስላል። ዶክተር ሙሀባም መስፍንም በሐሳብ ተይዘዋል። ሐሳብን የሻይ ቤት ጫጫታ አይበግረውም። እንደ እውነቱ የማጽናኛም መደለያ ቃላትም አይበግሩትም ሐሳብን። አሁን ዶክተር ሙሀባ እንዳለው የሰው ጥረት የጨዋታ ክፍለ ጊዜ ተጠናቆ ነገሮች በጣፈንታ ወደሚወሰኑበት የድል ክፍለ ጊዜ የተሸጋገሩ ነው። የመጀመሪያ እንዳለ ሁሉ የመጨረሻም የሚባል ነገር አለ። እቺ የጋራ ጠረጴዛቸው የመጨረሻቸው ልትሆን ትችላለች። ሁለቱም በሐሳብ የተያዙት ወደው አይደለም። የሀፍታ ዝምታ ሐሳብን ያግተለትላል። በየሐሳባቸው ጭልጥ ብለው ቆዩና በመጨረሻ መስፍን ተካዜ በሚነበብበት አንደበት ወደ ዶክተር ሙሀባ ጠጋ ብሎ መናገር ጀመረ። ልክ ነህ ዶክተር፣ ግን ያንተና የጓደኞችህ ውለታ መስፈሪያ የማይገኝለት ሆኖብኝ እኮ ነው። አንተና ጓደኞችህ እኮ ሕይወታችሁን፣ ህሊናችሁን፣ ነፍሳችሁን፣ ሁሉ ነገራችሁን ነው ለአንዲት የተጣለች ተስፋ ቢስ ልጅ ያሳዝያችሁት። ለእኔ ቢጤው የማረባ አባቷ አሳልፋችሁ ሰጣችሁት። አንዳች ውለታ ሳትጠብቁ ያለ አንዳች ጥቅም ያሳያችሁትን እውነተኛ ፍቅር ከቶም በምንም ልመልሰው አልችልም። ራሴን አሳልፌ ብሰጥ እንኳን ውለታችሁ መመለስ አልችልም። ከእናንተ ለሌሎች የመኖርን ትርጉም በትክክል ተምሬያለሁ። የእውነት ምን ብዬ እንደማመሰግን አላውቅም። ዶክተር ሙሀባ አልመለሰለትም። መስፍን ማለት የቻለውን ጨርሶ ማለት የማይችለው ወደ ቃላት የማይለውጠው ብቻ ቀርቶታል። ዳግመኛም ሁለቱም በዝምታ ተውጠው ትንሽ ቆዩ። መስፍን ያለቻቸውን ወርቃማ ጊዜ በዝምታ ማባከን የፈለገ አይመስልም። ካዘመመበት ቀና ብሎ ወደ ዶክተር ሙሀባ ድንገተኛ ጥያቄ ሰነዘረለት። ለመሆኑ ዶክተር፣ ሙሀባ የሚለው ቃል ትርጉሙ ምን ማለት ነበር? ፍቅር እንደማለት ነው በአረብኛ። ምን ነው አለው በመገረም እንደ መሳቅ እየቃጣው። ጉድ ይሄዋ ስምን መላክ ያወጣው አላ እንዴ አይደለም? ዶክተር ሙሀባ እውነቱን ተናገር። መስፍን ሲናገር ሳቅ እየከጀለው ነው።
የዓይኖቹ አስተያየት ለሳቅ ይጋብዛል። ዶክተር ሙሀባ በመስፍን አኳኋን ሳይወድ ሳቀ። መስፍን አሁንም አላቆመም። የኔን ስም መስፍን ብሎ መልአክ ቢያወጣልኝ አይደል ይኸው የአማኑኤል አልጋ ወራሽ መስፍን ለመሆን የበቃሁት አለው በለበጣ አነጋገር በራሱ እየቀለደ። ዶክተር ሙሀባ ሳቁን መቅጣት አልቻለም። አይ መስፍን እድላዊትን ካገኘ በኋላ መስፍን የሚለው ይሄ የማድረግ ስም ተሻሽሎ ኮሜዲያን መስፍን ተብለ መሰየም ሳይኖርብህ አይቀርም አለው። ሁለቱም ተሳሳቁ። ዶክተር ሙሀባ የግድግዳውን ሰዓት ቀና ብሎ ተመለከተ። ጊዜ ክንፍ አውጥቶ እየበረረ ነው። ጨዋታ ጥሩ ነበር ኮሜዲያን መስፍን፣ ግን የሥራ ሰዓት ይደርሷል። ወደ ሥራ ልግባ። እዚያ ደግሞ የሚጠብቁኝ ብዙ ህሙማን አሉ። አንተም ነገ ከሆስፒታሉ የምትወጣ ስለሆነ ወደ መኝታ ክፍል ግባና የምትሸካክፈው ነገር ካለ ተዘጋጅ። በነገራችን ላይ አብርሃምና ሲስተር ብሌን እንኳን ደስ ያለ በልልም ብለውኛል ብሎ ትንሽ እንደማሰብ አለና ከሆስፒታል ስትወጣ ደግሞ አንድም የሚያሳስብ ነገር አይኖርም። ከኔ ጋር ተዘጋጅቶም ይዘው ወደሚጠብቅ ማረፊያ አብረን ስለምንሄድ በዚህ በኩል ምንም እንዳታስብ ለማለት ነው። ተግባባን አለው ጫንድ ባለ አነጋገር። ልክ ይህንን ሲናገር መስፍን ለማንገራገር ሲቃጣው አየ። ሌላ ሜጃ ኖሮት አይደለም። ሰው የሰውን ውለታ የሚሸከምበት ልክ አለው። መስፍን ከሚሸከመው በላይ ሆኖበታል። ውለታ እንደ ተራራ ከብዶታል። መቀበል 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 ሆነበት። የሰዎችን ደግነት አብዝቶ መቀበል ግፍ እንዳይሆንበት የፈራ እጅግ የከበደው ይመስላል። ዶክተር ሙሀባ የመስፍንን ስሜት በሚገባ ተረድቶታል። ሁሉንም ነገር ቀለል ለማድረግ እየሞከረ ነው። ሁሉም የሰው ችግር ቀላል ነው። ዛሬ ቀላል ያልሆነ ነገ ይሆናል። ሰውና ሰው ልብ ለልብ ከተግባባ፣ ሰውና ሰው ከተረዳዳ ይቺ ህይወት ይቺ ዓለም ቀላል ነች። የሰው ደስታው ቀላል ነው፣ ሐዘኑም ቀላል ነው። ይህንን የልቡን ሐሳብ ለመስፍን በምን መልክ ያስረዳው? ቀላልነትን ማስረዳት አያስፈልግም፣ ማሳየት ብቻ ነው። ግድ የለህም መስፍን፣ እሺ በለኝ። ደግሞ አንተን ከኔ ጋር መሄድ ላንተ ብቻ ብለን ሳይሆን ለራሴም ለሁላችንም ደህንነት ስንል የወሰነው ውሳኔ ነው። እምቢ እንደማትለኝ ስለማውቅ ነው ቀድሜ የወሰንኩትን የነገርኩህ። አሁን በዚህ ነገር አማራጭ አልተውንልህም። ይህች ውለታ ነው አይደልኝ። እኔ ለትንሽ ጊዜ የሚቆይ የጉዞ ፕሮግራም አለኝ። ለቤት የሚያስፈልጉን ዕቃዎች ለማሟላት አባ ሳንቲም አላወጣንም። ሁሉም ከነበረበት የመጣ ነው። ቤት ብቻ ነው ቀየረው። አሁን ሁሉንም እርሳው። ብዙ ተጫወትን፣ ብዙ ታሪኮችን አሸከምኩ። ይደክመሃል። ትንሽ አረፍ እንድትል ፈልጋለሁ። በተረፈ ሁሉንም ዝርዝር ጊዜው ሲደርስ ቁጭ ብለን እናወጋዋለን። ተግባባን? ብሎት መልስ ሳይጠብቅ ከመቀመጫው ሊነሳ ቀና አለ። በዚያው ቀና ባለበት ቅጽበት ከቴሌቪዥኗ ዜና አንባቢ አንደበት የሚወጡ አረፍተ ነገሮች ባለበት ክው አድርገው አስቀሩት። ዶክተር ሙሀባን ክው አድርጎ ያስቀረው ዜና በመስፍንም ላይ አንዳች ምትሃታዊ ቆፈን ያወረደበት መሰለ። የሁለቱም አይኖች የሁለቱም ቀልቦች ባንዴ ወደ ግድግዳው ቴሌቪዥን ተጠቅልለው ገቡ። ዜና አንባቢዋ በምስል ታጀበ ዜናዋን ቀጠለች። ክፍል 3 ይቀጥላል። ትንቅንቅ። ደራሲ አሳፍ ኃይሉ፣ ተራኪ ዮሐንስ ታደሰ፣ አዘጋጅ ወሰንየለህ ስለሺ።